ጓደኛዬ ምንም አልሆንኩም እንዳትለኝ ሰሞኑን የሆነ ነገር ሆኗል ምንድነው እንኮ ብሩኬ ደግሞ ምንም አልሆንኩም ነገርኩ አልሰማም ምንድነው እንኮ ንገረኝ ከፍቅር ጋር ተጣልተን ነበር እኔም ደግሞ ልይዞኝ አልደውልም ብያለሁ እሷ ራሱ ልይዟት ይሄው እስካሁን አልደወለች ደግሞ እንዴት እንደናፈቀችኝ ብቻ ግራ ያጋባል እና ከናፈቀች ለምን አትደውልላት ምን እኔ መቼም አልደውልም እንደዛ ከሆነ ማለት እኔ ተሸነፍኩ ማለት እኮ ነው እንደዛ ማለት ደግሞ እኔ ነኝ ጥፋተኛ ማለት ነው ቅዱሴ ፍቅር ላይ መተናነስ ግድ ነው ስለዚህ አንተ ደውልላት ነገርኩ እኮ እኔ በሞት ይሻለኛል እንጂ መቼም አልደውልም እሺ ወይ እሺ እኔ ላስታርቃችሁ አይሆንም እኔ ላኩላት እኮ ነው የሚመስለው ስለዚህ አርፈ ተቀመጥ ከቅዱስ ጋር ሰላም አይደላችሁም እንዴ ተውኝ እስኪ ያለ ከሆነ በማን እንደሚበልጥ አሳየዋለሽ ካልደወለ መቼም አልደውልም ይሁን ቆይ አልናፈቀሽም በጣም ነው ናፈቀኝ ግን ደግሞ እሱ ካልደወለ መቼም አልደውልም አይ እኔማ አቃቀብልልኝ ሲለኝ ተጣልታችኋል ብዬ የምርቃ ነው ብቻ ይቅርታ ብለ ሰጥልኝ በጣም ደስ ይላል እና ግን ይቅርታ አደረክለት እንዴት አላደርግለትም በጣም ደስ ይላል በቃ አሁን የተፈጠረው ነገር ሁሉ መርሳት ነው እሱ ከሁኔታው ሳይው ድጋሜ ነገር ማስተዋወስ አይፈልግም ብቻ አንቺ ስለስጦታውም ሆነ ስለነበረው ነገር አታንሽበት ራሱ ካነሳብሽ ብቻ አውሪ ሲሄድ በኔ ስልክ አገናኝሻለሁ አድራሽን ሌላ ወሬ ግን እንዳታወሪ ምንድነው ማዚ ደውላልኝ እኮ ፈልጌ ነው ብላኝ ከዛ አገኘሁት ከዛ ስላንተ ጠየቀችኝና የተፈጠረው ነገር እንዳይነበር አደረገችኝ እና ይቅርታ በልልኝና ይሄን ስጠው ብላኝ ነው ምን ካዚናት ምደው ምንም ቢከዙበት ያዩበታል እንጂ ፍናይዙ ይሄን ሽቶ እንደምወደው ስለምታቅ በደካማ ጎኔ መምጣቷ ነው የምር አልጠበቅኩም ነበር በጣም ነው ደስ ያለኝ እና ይቅርታ አረክላት እንዴ እንደዚህ ያደርጋ እንዴት ነው ማለላት የምር በጣም ነው ደስ ቢለው ይሄው ፈገግታው ሁላ ተመለሰ ለዚህ ነው ጓደኛዬ ታረቅ ስለይ ነበር እኔማ ሁኔታውን አይቼ በኔ ስልክ አገናኝሻለሁ ብያት ነበር ልደውልላት ወይስ ትደውልላታለህ ችግር የለውም አሁን ደውልላታለሁ ግን ስለተፈጠረው ነገር ማሰብ አትፈልግምና ሁሉንም ነገር መርሳት ነው የምትፈልገው ለዛ ምንም እንዳትላት ስለተስጦታውም ሆነ ምንም ነገር እንዳትላት ራሷ ካነሳችልህ ብቻ አውራት እንጂ እንደበፊቱ ምንም እንዳልተፈጠረ አድርጎ ማውራት አረ ችግር የለውም አላነሳባትም በቃው ልደውልላት ዳኛ አይደለው አላለም በጫካ ምን ሽሬም ባለው ባይሳካ ብዙ ማልቀስ ባዳ ባይለመድ እንኳን ባንቻ ዘልብ ላይ እስቲ ያለው ድንኳን በቃ መለወጥ የሚባል ነገር የለም አይደል ኧረ አምላኬ ከዚህ ሀገር አስወጣኝ መቼ ነው እኛስ እንደሰው አልፉልን ከዚህ ሀገር ምን ነው ይሄኔ ውጪ ብንኖር ኖሮ አስቡ በዜግነታችን ራሱ ከፈለን ነበር እኔም እሱን አይደል እንደማስበው አሁንኛ ኖርን እንላለን በሴ እንዴናችሁ አማን ነው ፒስ ነው አረ ብሩኬ ጠፍተሻል ያው ሰሞኑን ትንሽ ስራ በዝቶብኝ እኮ አሁንም ስራ እየሰራ ነው አልተውክም ኧረ አልተውኩትም ለምን ተዋል ቆይ ደሞዝ 5000 ብር ነው እንዴት አዋጥቶ ነው የምሰራው በርግጥ ከባድ ነው ያው ከፈጣሪ ጋር የተሻለ ይሆናል ብዬ አስባለሁ ምን አራፈር እንደዚህ አትበል የፈለጋ አመት ብትሰራ በ5000 ብር ደሞዝ ላይ ፈቀየ ያው ምንም ቢሆን ተቀምጬ የተሻለ ነገር ከመጠበቅ እየሰራው ብጠብቅ ይሻላል አረ ራስ ጉዳይ ደሞ ካንተ ጋር ማን ይከራከራል በቃ ሊድ ስራ ሰዓት ረፈደብኝ ይሄማ በጤናው አይደለም ሰው እንዴት ቅጥረኛ ሆኖ በ5000 ብር ደሞዝ ይሰራል ዛሬ አየሩ በጣም አዛ ነው እኔ ራሱ የሌለኔ ይጠረረብ የሆነ የሚፈለጥ ሰው እንኳን ይጥፋ ተፈራቆሚነው በየራሱ ጊዜ ያንድ ቦይ ወሃና ተብላና ካዜ አረ ጠፍታል ያው ስራ በደም ወጥር ያለው አረ መቼ እና አሁን ሬድ ጀምራል አረ አይደለም ገዝቼ እንዳፍ ያርግልህ አረ ይደብራል የፈለገውን እኛን ለምን ተሰክሰና እቴቴቱት ገዝቼ ነው የራሴን እንዴ ነው በ5000 ብር ደሞዝ መኪና የምትገዛው አሁንማ ፈጣሪ ይመስገን የተሻለ ለኔ የራሴን ሱቅም ከፍቻለሁ ምን አሁን ለማንኛውም ስራ ሰዓት እየረፈደብኝ ነው እንገናኛለን
ስማ እርግጠኛ ነኝ ገድግዳ ሰርቶ ነው። የፈለገ ቢሆን በ5000 ብር ደሞዝ እንዴት 100 ዓመት ቢሰራ አይገዛም? ፋራ አድርጎ ነው የሚያስበው። ልክ ነው አሰርቶ። ስማ አንተ ብሩክ ገድግዳ ሰርቶ መኪና እንደገዛ ሰማካ? ደግሞ ማን ነው ገድግዳ አሰራ ያለው? ተቀጣሪ የነበረ ልጅ በትንሽ ጊዜ ውስጥ መኪናና ሱቅ ሲከፍት ታዲያ በ5000 ብር ደሞዝ አይሆን? ሰው ከመሸከም ተነስቼ ነው ሀብታም የሆንኩት ሲሉ መሀሉን ለምን አይነግሩንም ብዬ ሳስብ ለካ እያሰሩ። ለነገሩ የሚሰራ ሰው ሳይሆን ማይሰራ ሰው ነው አቃቂር የሚያወጣው። የሰው ልጅ ፈጣሪን ከያዘ ከደከመ ከጣረ ለምንድን ነው ቆይ የማይለወጠው? ብሩክ ዝቅ ብሎ መስራቱንና ደሞዙን አጥቶ በዛ ስራ የተነሳ ከብዙ ሰዎች ጋር የመተዋወቅ ኮኔክሽን ያገኛል። በዛ ውስጥ ደግሞ ስራውን ማወቅና የተሻለ እድልም እያገኘ ትሄዳለ። ብሩክም እንደዛ ነው የሆነለት። ባንዴ ሳይሆን ነገሮች ቀስ በቀስ ነው እየተስተካከሉለት ሄዱት። በጣም እኮ ነው የሚገርመው። ሰው ሁሌ ሲያልፍለት ፈጣሪ ሰጠው ሳይሆን አሰርቶ ነው ምናምን ነው የሚባለው። አይምሮአችን ውስጥ ምቀኝነት ስላለ ነው መሰለኝ ከፈጣሪ መንገድ ይልቅ ሁሌ ሰይጣናዊ ነገር ነው ወደ ጭንቅላታችን የሚመጣው።